ሰሞኑን ታዋቂው ቲክቶከር ዴላን ወደ ኢትዮጵያ መጥቶ በቅዱስ ላሊበላ አብያተ ክርስቲያን ነጠላ ለብሶ እያደረገው ያለው ጉብኝት ዓለምን እያነጋገረ ይገኛል። ይህን ክስተት እንደ ተራ ቱሪዝም ወይም ፎሎወር ማሳደጊያ አድርገው ሊያዩት ይችላሉ። ነገር ግን በማኔጅመንትና በዓለም አቀፍ ብራንዲንግ ሳይንስ ይህ የሚያሳየው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እሴት፣ ጥበብና ስልጣኔ የዓለምን ሕዝብ የመግዛት ፍጹም አቅም ሶፍት ፓወር እንዳለው ነው። ዓለም በቴክኖሎጂ በረቀቀችበት በዚህ ዘመን የሰው ልጅ አሁንም ፍጹም ውስጣዊ ሰላም፣ ውበትና ድንቅ ጥበብ ፍለጋ ወደ ኢትዮጵያ ተዋሕዶ ቤተክርስቲያን እንደሚጎርፍ ያሳያል። ላሊበላ ከድንጋይ የተቀረጸ ብቻ ሳይሆን ሰውን ከፈጣሪው ጋር የማገናኝ መለኮታዊ ጥበብ ነው። የሀገር ውስጥ ፈጣሪዎቻችንም ይህንን ውበት ለዓለም በማስተዋወቃቸው ምስጋና ይገባቸዋል። ትልቅ ሥራ እየሰሩ ነው። እኛስ የራሳችንን ታላቅ እሴት ምን ያህል እያስተዋወቅን ነው? ኮሜንት ላይ እንነጋገር እስኪ።